እነዚህን ዛሬ የምንመለከታቸውን 4 ህጎች በትክክል መተግበር ከቻልክ የትኛውም አይነት ሴት ስላንተ ያለ ማቋረጥ እንድታስብ ማድረግ ትችላለህ። ምን እያልኩ ነው? የምፈልጋት ልጅ በአካል ማግኘት እድል ሲኖር ቀረረባችሁን በሳቅ የተሞላ ዘና ያለ የማይጨንቅ አይነት ድባብ መፈጠሩ እንደነዚህ ነገሮች መፈጠራቸውን እርግጠኛ ልትሆንና ለነዚህ ሁኔታዎች መፈጠር ወይም ደግሞ ለነዚህ ድባቦች መምጣት ያንተ መኖር ወሳኝ እንደነበር ልታሳያት ይገባል። ይሄን ማድረግ ከቻልክ ከዛ በኋላ ስላንተ ያለ ማቋረጥ እንዳታስብ ሊያደርጋት የሚችለው ብቸኛው ነገር እነዚህን ዛሬ የምንመለከታቸውን 4 ህጎች በትክክል አለመተግበር ብቻ ነው የሚሆነው ማለት ነው። ህግ 1 ተገማች አትሁን። ይሄ ህግ ምናልባት ዛሬ ከምንመለከታቸው ህጎች ከሁሉም ትልቁ ነው ወይም ደግሞ ከሁሉም በጣም ውጤታማ የሚያደርግ ህግ ነው። ተገማች አትሁን ስለምን እያልኩ ነው? ሴት ልጅ ሚዛን ላይ ስታስቀምጥ ሁልጊዜም የተለያየ አይነት ውጤት ማየት እንድትችል አድርጋት። ሁልጊዜም ተመሳሳይ ነገር የምታይ ከሆነ ሁልጊዜም የምታቀውን አይነት ነገር የምታገኝ ከሆነ ዘናንተ ተገማች አይደለም ማለት ነው። ለምሳሌ ይሄን ማለት ሴት ልጅ ሙሉ በሙሉ እንድታውቅ ካደረክ ከዛ በኋላ እሷ ላይ የበላይ ሆኜ ይቀጥላሉ ብሎ ማሰብ በፍጹም የማይታሰብ ነገር ነው፣ ዘበት ነው። ግን ደግሞ እዚህ ጋር የበላይ መሆን ስለ ላይክ ጋጥ ወጥ መሆን ወይም ደግሞ በጣም አቢዩሲቭ መሆን አለበት ማለት አይደለም። እንደዛ ማለት ሳይሆን እንደ ባል ወይም ደግሞ እንደ ወንድ ያንተን ሮል ልታጣ አይገባም። እንደ ባል የሆነ ሮል ይኖራል ወይም ደግሞ እንደ ወንድ እንደ ፍቅረኛ የሆነ ሮል ይኖራል። ያንን ሮል በሚያሳጣ መልኩ መሆን የለበትም ያንተ ግንኙነት ከሷ ጋር ማለት ነው። ይሄን ሊያሳጣ የሚችለው ደግሞ የመጀመሪያውና ዋነኛው ነገር ምንድነው? ፕሬዲክተብል መሆን ነው። የምትገመት አይነት ሰው መሆን ነው። ሴት ልጅ ኔክስት ሙቭን ሙሉ የምታካ ሆነ ዘን ከዛ በኋላ ያንተ ሮል በጣም ያሽቆለቆላል። እንደ ባል ወይም ደግሞ እንደ ፍቅረኛ መታየት ይቀርና ምናልባት በማይገባ መልኩ ትሪት ልትደረግ ትችላለህ። ተገማች ስትሆን ይሄ ብቻ አይደለም፣ ሳቢነት ተፈላጊነት ምናምን ይቀንሳል። መጀመሪያውንም ሴት ልጅን የሚስባትና የሚማርካት ተገማች አለመሆን፣ ፕሬዲክተብል አለመሆን፣ ሁልጊዜም የሆኑ አዳዲስ ነገሮችን ካንተ ልታገኝ እንደምትችል ማሰቧ ነው። ካንተ ልታገኝ ስለዚህ ጋር ሁልጊዜም ሴት ልጅ አዲስ ነገሮችን ካንተ ጠባቂናት ፈላጊናት እያልኩ ሳይሆን ግን ደግሞ ሁልጊዜም ወጥ አይነት ሰው መሆንን የምታከውነ ዘንድ ከዛ በኋላ ትሰለቻለህ ማለት ነው። ወር ደግሞ በሌላ አነጋገር ተገማች ሆንክ ማለት መጨረሻው እንደሚታወቅ ሙቪ ነው። ማንንም ሰው መጨረሻውን የሚያቆም ሙቪ ቁጭ ብሎ እስከ መጨረሻው አይመለከትም። ስለዚህ ሴት ልጅ መጨረሻን ምን ልታደርግ ምን ልታስብ ምን ልትላት እንደምትችል የምታከሆነ ከዛ በኋላ እየሰለቻት ነው የሚሄደው ሁሉም ነገር ማለት ነው። እንደነዚህ ነገሮች ላይ ተገማች አለመሆን እርግጠኛ ልትሆን ይገባል። ግን ደግሞ እዚህ ጋር አንድ ነገር ሊምታታባህ ይገባል። ተገማች አለመሆን ማለት አለመታመን ማለት አይደለም። ቃልና አለመጠበቅ ማለት አይደለም። የምትላቸው ነገሮችና የምታደርጋቸው ነገሮች አለመመሳሰል እንዳይመሳሰሉ ማድረግ ማለት አይደለም። ይሄ ቅጥፈት ነው። ቅጥፈት ደግሞ የፍቅር ህይወት ውስጥ ምን ያህል ጻር ነገር እንደሆነ ከዚህ በፊት ተነጋግረናል። ዛሬ ደግመን መሄድ ያለብን አይመስለኝም። ስለዚህ እንደ ፕሮሰስ ተገማች እንዳትሆን ሊያደርጉ የሚችሉ ነጥቦችን እንመልከት። ሁልጊዜ እሷ በምታነሳቸው ሐሳቦች ከመስማማት ይልቅ ወይም ደግሞ ዝም ብለህ አሜን አሜን ከምትል ይልቅ ነገሮችን ምክንያታዊ የሆነ ለመሞከት ምክንያታዊ የሆነ ቻሌንጅ ለማድረግ ሞክር። ያ ማለት ደግሞ በጣም አሳማኝ የሆኑ በጣም ልትቀበላቸው የሚገቡ ነገሮችን ግትሩን እያልኩ አይደለም። በጣም ምክንያታዊ የሆነ ልትቀበላቸው የማይገቡ ነገሮች እንደሆኑ ልታሳምናት የምትችልባቸው ጉዳዮች ከሆኑ እነዛን ነገሮች ራሽናል ሆነ ቻሌንጅ ልታደርጋት ይገባል። ሌላው ሁልጊዜ የተባልክበት ልትገኝ እንደማትችል ሰው እንደሆንክ የዛ አይነት ችሎታ እንደሌለህ ምናምን ልታሳያት ይገባል። አሁን አንዳንድ ወንዶች ብዙ ጊዜ የሚሸወዱት ምንድነው የፍቅር አጋራቸው ወይም ደግሞ ፍቅረኛቸው የጠራችባቸው ቦታዎች በሙሉ የመገኘት ግዴታ ያለባቸው ይመስላችኋል። ያን ማድረግ የሌለባቸውን ነገር ሲያደርጉ ወይም ደግሞ አላስፈላጊ አይነት መጋጋጡ ሲገቡ እንመለከታለን። ይሄ በፍጹም አስፈላጊ ተገቢ ነገር አይደለም። ማድረግ የምትችለው ነገር አድርግ፣ መሆን የምትችለው ነገር ሁን። ግን ደግሞ ማድረግ የማትችላቸው መገኘት የማትችልባቸው ሲቹዌሽኖች ሲፈጠሩ እነዛ ሲቹዌሽኖች በግልጽ እንድታቅ ልታደርጋት ይገባል። ምክንያቱም አንተ የሰው ልጅ ነህ፣ የራስ ጉዳዮች ይኖራሉ። ከዛ በተጨማሪ በአንድ ጊዜ አንድ ቦታ እንጂ በጣም ብዙ ቦታ ልትገኝ እንደማትችል ልታሳያት እንደዛ ልታሳውቃት ይገባል። እሷን ብትሆን ይሄን እውነታ ስለማታቅ ሳይሆን ግን ደግሞ ካስለመድካትና እንደዚህ አይነት ነገሮችን የማድረግ አይነት ተነሳሽነት እንዳለ ከገለጽክላት ወይም ደግሞ እንድታውቅ አደረክ ከዛ በኋላ በዛ ልክ አንተን ሁሌም ኤክስፔክት የምታረገ ማለት ነው። ያን ባላደረክ ቁጥር ልታዝንብህ ልትቀየምብህ የምትችልበት እድል ሰፊ ነው። ሶስተኛው አንዳንድ ጊዜ ባልተለመዱ አይነት ሰርፕራይዞችና ስጦታዎች ወይም ደግሞ ባልተለመዱ አይነት አድቬንቸሮች ሰርፕራይዝ አድርጋት። ይሄ ራሱ ተገማች ያለ መሆን አንዱ መገለጫ ነው ወይም ደግሞ ተገማች እንዳትሆን ከሚረዱ ነገሮች አንዱ ይሄ ነው። አራተኛው የልማድ ወይም ደግሞ የሩቲን ነገሮችን መስበር መቻል ይኖርባል። ግን ደግሞ አሁን ከተመለከትናቸው ነገሮች የትኞቹንም ነገሮች ስታደርግ ከባህሪ ጋር የማይሄድ ከባህሪ ካስተሳሰብ ጋር የሚቃረኑ ነገሮች ወይም ደግሞ የሚጋጩ ነገሮችን በፍጹም እንዳታደርግ። ከዚህ በተረፈ ግን ይሄ ያለ መገመት ነገር ሁልጊዜም ስላንተ እንድታስብ ሁልጊዜም አንተን ብቻ እንድትል አንተን እንድትናፍቅ የሚያደርጋት በጣም ወሳኝ ነገር ነው። እና ደግሞ አለመገመትን ኔጌቲቭሊ ኢንተርፕሪት እንዳታደርግ ወይም ደግሞ ከኔጌቲቭ ካሉት ነገሮች ጋር እንዳታያይዘው። አለመገመት የሚባለው ነገር የደስታ የኤክሳይትመንት
የመፈለግ ያለመሰልቸት የነዚህ ቋንቋ ነው፣ ዳያሌክታቸው ነው። ይሄ እዚህ ጋር በፍጹም የመጠራጠር የመፍራት አይነት ስሜት ውስጥ እንዳይገባ ወይም ደግሞ በፖዚቲቭ ኢንቴንት ያላደረከው ነገር መስሎ እንዳይሰማ። ሁለተኛው ሚስጥራዊ ይሁን። ምናልባት ይሄ ህግ ከመጀመሪያው ህግ ጋር አላይን የሚያደርግ ወይም ደግሞ አብሮ የሚሄድ አይነት ህግ ነው። እዚህ ጋር እንዴት ነው ሚስጥራዊ መሆን የምችለው ብለህ ጥያቄ ልታነሳ ትችላለህ። ሚስጥራዊ መሆን የምትፈልግ ከሆነ የምታደርጋቸውን ነገሮች በሙሉ ማህበራዊ ሚዲያ ላይ አትፖስታቸው ወይም ደግሞ እዛ እየወሰድክ ዝም ብለህ አለጥፍ። የሄድክባቸውን ቦታዎች የበላውን የጠጣውን ነገር ምናምን እያነሳ ወቁልኝ የምትል አይነት ሰው መሆን የለብህም። ከፍቅር ህይወት ውጭ ያሉ ነገሮች ላይ ዲስክሎዝ የምታደርጋቸውን ነገሮች ዝም ብለህ ማንጋጋት የለብህም። ለተጠየቅበት ነገር በተጠየቅበት ልክ ነው ልትመልስ የሚገባው። ከተጠየቀው በላይ ወይም ደግሞ ከሚፈለገው በላይ ማብራራት የለብህም። ይሄ ብቻ አይደለም ሚስጥራዊ የሚያደርግ ፍላጎትንና ዝንባሌዎችን በፍጹም ችላ ልትላቸው አይገባም። አንዳንድ ጊዜ እሷ አብራ ላትሆን ትችላለች። ብቻህን የምትሆንባቸው ጊዜያት ይኖራሉ። ሰው ብቻህን በምትሆንባቸው ጊዜያት የማትከፋ የማታዝን ዝም ብለህ የማትቆዝም አይነት ሰው መሆንን በሚገባ ልታሳይ ይገባል። ለፍቅረኛ ደግሞ የሚገባትን አይነት ትኩረት ልትሰጣት ይገባል። ይሄ በራሱ ሌላው ሚስጥራዊ የሚያደርግ ነገር ነው። ከዚህ በተጨማሪ ስለራስ አንዳንድ ነገሮችን ቀስ እያልክ ነው እንድታውቅ ልታደርግ የሚገባው እንጂ ሁሉንም ነገር አንድ ጊዜ አምጥተህ ዘርግፍ የምታረጋ አይነት ሰው ከሆንክ ያ ነገር ሚስጥራዊ እንዳትሆን የሚያደርግ እንቅፋት የሚሆን ነገር ነው ማለት ነው። ሰው ሚስጥራዊ መሆን የሚባለው ነገር ኮንሴፕቱ እነዚህን ባህሪያት መላበስ እነዚህን ኳሊቲስ መጎናጸፍ ማለት ነው በሌላ አነጋገር። ግን ደግሞ እዚህ ጋር አንድ ነገር በሚገባ ልታስታውስ በሚገባ ልብ ልትል ይገባል። እነዚህን ነገሮች በሙሉ ስታደርግ ሚስጥራዊ ያደርጉኛል ብለህ የምትላቸው ነገሮች ወይም ደግሞ አሁን የዘረዘርናቸው ነገሮች በሙሉ ስተገብር አንዳቸውንም ከልክ ባለፈ መልኩ ልታደርግ አይገባም። እነዚህ ነገሮች ከልክ በላይ የምታደርጋቸው ከሆነ ሚስጥራዊ ሳይሆን ስለአንተ አስፈሪ ምስል እንዲሳል እንዲቀረጽባት ነው የሚያደርገው። ግን ደግሞ እነዚህ ነገሮች በልክ መተግበር ስችል ሴት ልጅ ይህን ሁኔታ በፍጹም በመጥፎ ሁኔታ አትመለከተው ወይም ደግሞ ባሉታዊ መልኩ አትረዳው። በህይወት ለማሳካት የምትፈልጋቸው የምታጋባቸው ጉዳዮች እንዳሉ እንደዛ ይሰማታል። አንዱ ሁለተኛ በቅድና በፕሮግራም የምትመራ አይነት ሰው መሆንን በሚገባ መረዳት ትጀምራለች። እነዚህ ነገሮች በትክክል በልክ መተግበር ስችል ማለት ነው። ይህን ሴት ልጅ ደግሞ በባህሪዋ የተረጋጋ ነገር የሌለው የሚመስል አይነት ወንድን ከምትቀርብ ሞቷን ነው የምትመርጠው። ስለዚህ እነዚህ ነገሮች ስተገብር የተረጋጋ የተደላደልክ አይነት ሰው እንደሆንክ እንዲሰማት ታደርጋለህ ማለት ነው። ህግ 3 ህግ 2ን በአግባቡ ተግበር። ህግ 2 ላይ ያነሳናቸውን ሐሳቦች ምንም ሳትሸራረፍ ልትተገብራቸው ይገባል። እዚህ ህግ 3 ላይ አንድ ልጨምርልህ የምችለው ነገር ምንድነው? አንዳንድ ጊዜ ከእይታዋ ሰወር ልትል ይገባል። ያን ማድረግ ልትችል ይገባል። ይሄን ማድረግ ወይም ደግሞ ይሄ ነገር ሚስጥራዊነትን ያጎሏል እንጂ በፍጹም አያደበዝዘው። ይሄ ብቻ አይደለም። የዚህ አይነቱ ነገር ካንተ ውጪ እንዳታስብ ወይም ደግሞ ካንተ ውጪ የምታስበው ነገር እንዳይኖራት ነው የሚያደርገው። አንተን የማግኘት ፍላጎቷን አንተን የማየት ፍላጎቷን ከፍ ነው የሚያደርገው። ግን ደግሞ ይሄ ከእይታዋ የመጥፋት የመሰወር ነገርን በልክ ልታደርገው ይገባል። ይሄ ነገር ሲበዛ ልትረሳም ልትጠረጠርም ልትፈራም ትችላለህ። እነዚህ ሶስቱም ነገሮች ደግሞ አያዋጡም አይጠቅሙም አንተን ማለት ነው። ህግ 4 ከጠፋበት ስትመለስ ማድረግ ያለብህን ነገር ወቅ። ከእይታዋ ለተወሰነ ጊዜ ሰወር ማለት እንዳለብህ ቀድመን የተነጋገርነው ቀድመ ያደረከው ነገር ነው። ሰው ወደ ንግግር ስትገቡ ወይም ደግሞ ስትገናኙ ይሄ ሰሞን የት ነበርክ ይሄን 2 ቀን አላየሁም ምናምን መባል አይቀርም። ሰው ለእንደነዚህ አይነት ጥያቄዎች ምላሽ ሲሰጥ በፍጹም ግልፍተኛ የሆነ ምላሽ እንዳትሰጣት። ለምትሰጣት ለየትኛውም አይነት መልስ ይቅርታ ብለን ወደ ማብራሪያ መግባት የሚኖርብህ። ለምሳሌ ይቅርታ ስራ በዝቶብኝ ነበር ብለህ ወደ ዝርዝር ጉዳዮች ልትገባ ትችላለህ። ግን ደግሞ ወደ ዝርዝር ጉዳዮች ስትገባ ለእያንዳንዷ ጥያቄ በጣም ጠልቀ ገብተህ የሆኑ ምላሾች ማብራሪያዎች ልትሰጣት አይገባም። በተወሰነ መልኩ ነገሮችን ስማርትሊ ሃንድል ልታደርግ ስማርትሊ መልሰህ ታላይታችሁ ስትሄዱ እንኳን የሆነ የምታሰላስላቸው ነገሮች እንዲኖሩ ልታደርግ ይገባል ማለት ነው። ይሄን ከዚህ በተረፈ ከተለያያችሁ በኋላ ከትንሽዬ ቆይታ በኋላ ዛሬ ስላገኙሽ ደስ ብሎኛል ወይም ደግሞ ስለወራን ደስ ብሎኛል፣ ከተቻለ በዚህ ሰሞን ባገኝሽ ምናምን አይነት ቴክስቶችን ላክላት። ይሄ ስቲል ስላንተ ያለ ማቋረጥ እንድታስብ የሚያደርጋት ሌላ ብላት ነው ማለት ነው።